በምድረ ከብድ ተራራ ላይ ፀጉራቸው እንደ አንበሳ የጎፈረ የረዘመ ልብሳቸው ከሰውነት ፀጉራቸው የሆነ አንድ ግርማ ሞገስ ያላቸው አባት ነበሩ፣ አቡነ ገብረ መንፈስ ቅዱስ። ነገር ግን በዚያ አካባቢ ሕዝቡን በመተትና በድግምት የሚያሰቃይ አንድ ኃይለኛ ጠንቋይ ነበር። ዛሬ በቅድስናና በጨለማው ዓለም መካከል የተደረገውን ያንን አስገራሚ ፍልሚያ እናያለን። ጠንቋዩ በድግምቱ ዝናብ ያቆም ነበር፣ ሰዎችን በበሽታ ይመታ ነበር። አቡነ ገብረ መንፈስ ቅዱስ ዝና ሲሰማ ግን ቀንና ሌሊት ይዝት ጀመር። ይህ መናኝ ማን ነው? የእኔን ስልጣን የሚጋደደው በማለት ታላቅ መተት አዘጋጀ። ክፉ መናፍስትን ሰብስቦ ወደ ጻድቁ ዋሻ ላካቸው። አጋንንቱ ዋሻውን ከበቡት፣ እሳትና ጭስ ይተፉ ጀመር። ጻድቁ ግን አልተንቀጠቀጡም። በአንድ እጃቸው የመስቀል ምልክት አደረጉ። በዚያን ጊዜ ከሰማይ የወረደ መለኮታዊ እሳት ጠንቋዩ የላካቸውን መናፍስት በታተናቸው። መተቱ ተገልብጦ ወደ ጠንቋዩ ቤት ሄደ። ጠንቋዩ መሬት ላይ ወድቆ ሲንፈራገጥ በአካባቢው የነበረው ሕዝብ ሁሉ የእግዚአብሔርን ታላቅነት አየ። መተት በብርሃን ፊት እንደ ጧፍ ይቀልጣል። አቡነ ገብረ መንፈስ ቅዱስ ጠንቋዩን ከሞት አድነው ንስሐ እንዲገባ አደረጉት። ዛሬም ቢሆን የጻድቃን ጸሎት ከማንኛውም ድግምት ይጠብቀናል። እናንተስ የጻድቁን ቃል ኪዳን ታምናላችሁ? ሰብስክራይብ አድርጉ ከወደዳችሁት።